ሰላም እንዴት ናችሁ? በዛሬው ቪዲዮ ኤግዚት ኤግዛም መቼ እንደሚለቀቅ እነግራችኋለሁ። የኤግዚት ኤግዛም ቅሬታ እንዴት ነው የምናቀርበው የሚለውንም እነግራችኋለሁ። እንዲሁም ምን አይነት ኬዝ ወይም ቅሬታ ናቸው ለትምህርት ምዘናና ፈተናዎች ኤጀንሲ የሚቀርቡት። በተጨማሪም የፈተና ስርቆት የፈጸሙ ተማሪዎች ቅጣቱ እስከምን ድረስ ነው የሚለውንም እናያለን። በመጨረሻም ውጤት የምታዩበትን ዌብሳይት እነግራችኋለሁ፣ እንዴት እንደምታዩም አሳያችኋለሁ። ስለዚህ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት በማድረግ ፍቅራችሁን ልትገልጹልኝ ትችላላችሁ። ስለምታበረታቱኝ በቅድሚያ አመሰግናለሁ። የኤግዚት ኤግዛም ውጤት መቼ ይፋ ይደረጋል የሚለው የብዙ ሰው ጥያቄ መሆኑ ይታወቃል። ከ236,000 ተማሪዎች በላይ ለኤግዚት ኤግዛም መመዝገባቸውን የትምህርት ምዘናና ፈተናዎች ኤጀንሲ ከዚህ በፊት ማስታወቁ ይታወቃል። ጠቅላላ ከወሰዱት ውስጥ ፈተናው ከተጀመረ በኋላ አቋርጠው የወጡ እንዳሉም ተገልጿል። እንዲሁም ደግሞ የፈተና ስርቆት የፈጸሙ ተማሪዎች ሙሉ ለሙሉ ውጤታቸው ዲስኳሊፋይድ እንደሚሆንና ከ2 እስከ 3 ዓመት ድረስ በድጋሜ ፈተና ላይ እንዳይቀመጡ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ስለዚህ ፈተና ስርቆት ወይም ደግሞ ስርቆት ስንል ጀስት ኮመን ኔሙ ቺቲንግ የምንለው ሆኖ ነገር ግን በሰው ያስፈተናችሁ፣ ሌላ ስልክ ይዛችሁ የገባችሁ፣ የተለያዩ የቺቲንግ ስታይሎችን የተጠቀማችሁ ማለታችን ነው። ስለዚህ እናንተ ጀስት ከ2 እስከ 3 ዓመት ድረስ ቅጣት ሊጠብቃችሁ ይችላል። ስለዚህ ይህንን መጠበቅ አለባችሁ ማለት ነው። ፈተናው የሚለቀቅበትን ቀን በተመለከተ ትምህርት ሚኒስቴር ይፋ ያደረገው ባይኖርም በዚህ ቀን እንለቃለን ባይልም አንዳንድ የቀረቡ ቅሬታዎች ተገቢነታቸው እስከረጋገጥ ድረስ እንደሚቆይ አስታውቋል። አሁንም በፈተና ጥያቄ እንዲሁም በኤግዚት ኤግዛም ላይ በገጠሟችሁ ችግሮች ዙሪያ ቅሬታ ማቅረብ እንደምትችሉም አሳውቋል። ቅሬታ የምታቀርቡት አንድም በተቋማችሁ በኩል ለምሳሌ የግል ተቋማት ከሆኑ በግል ተቋማቱ በኩል እንጂ በፈተና ሴንተር በኩል አይደለም የምታቀርቡት። የመንግስት ተቋማት ዩኒቨርሲቲዎችም በተቋማቸው በኩል ሊያቀርቡ ይችላሉ። በሌላም ቀጥታ የዩኒቨርሲቲ ወይም የኤጀንሲው ዌብሳይት ላይ በመግባት የትምህርት ሚኒስቴሩ ማለት ነው እዛ ኤጀንሲው ላይ ዌብሳይት ላይ በመግባት ቀጥታ ኢሜይል በማድረግ ቅሬታችሁን ማቅረብ ትችላላችሁ። የቅሬታ አቀራረቡና መቼ እናቀርባለን የሚለውን ምናልባት እንደሚከተለው አሳያችኋለሁ። ስለዚህ ተከታተሉኝ። how to submit exit exam compliance፣ እንዴት ነው የኤግዚት ኤግዛም ኮምፕላያንስ ማቅረብ ምንችለው የሚለውን እናያለን። የመጀመሪያው ዱሪንግ ኤግዛም ነው። ኦልሬዲ ይሄ ፈተናውን እየተፈተናችሁ እያላችሁ የምታቀርቡት ቅሬታ ነው። ያ ማለት ቴክኒካል ፕሮብሌሞች ይሁኑ ናቸው። ለፈታኝ ኢንፎርም በማድረግ ወይም ደግሞ ለሱፐርቫይዘር ወይ ለኤግዚት ኤግዛም ኃላፊዎች ወይም ኮኦርዲኔተሮች ለነሱ ኢንፎርም በማድረግ እነሱ ኢሚዲየትሊ exam.ethernet.edu.et ላይ ኦንላይን በመግባት ማስተካከል ወይም ሪፖርት ማድረግ ይችላሉ። አሊያም ደግሞ ፍላግ በማድረግ የተለያዩ ጥያቄዎችን ለምሳሌ ፍላጊንግ እኛ ሞስትሊ የምንጠቀምበት ደግመን እንድናየው ነው። ነገር ግን ፍላግ አድርገን ያን ጥያቄ ደግሞ አሁን መልሰን ሪፖርት ስናደርግ ጥያቄው ኦልሬዲ ችግር እንዳለበት ያሳውቃል ማለት ነው። ስለዚህ ይህንን ቴክኒክ በመጠቀም ሪፖርት ማድረግ እንችላለን ማለት ነው። ስለዚህ ማንን በመጠየቅ አንደኛ ኢንቪጂሌተርስ ወይም ደግሞ ፈታኙም በመጠየቅ ወይም ለነሱ ኢንፎርም በማድረግ የፓወር ችግር ሊኖር ይችላል፣ የመብራት መቆራረጥ፣ የኢንተርኔት መቆራረጥ፣ እነዚህም በሙሉ ጀስት ኢንፎርም ማድረግ አለብን እዛው ፈተና ውስጥ ሆነን። ለምን ሰዓት መጨመር ካለበትም እንዲጨመር፣ ሌላም የሚስተካከሉ ነገሮች ካሉም እንዲስተካከል ኢሚዲየትሊ እዛው ሆነን ኢንፎርም ማድረግ አለብን። ስለዚህ ይሄኛውን ሲስተም ኦልሬዲ አልፈነዋል። ዱሪንግ ኤግዛም ኦልሬዲ ተፈትናችሁ ወጣችኋል። በሁለተኛ ደረጃ አፍተር ኤግዛም ነው። ፎርማል ኮምፕላያንስ ነው። ይሄ ፊድባክ፣ ያ ማለት ይሄ አንደኛ በተቋማችሁ በኩል ሪፖርት የምታደርጉት፣ በተቋማችሁ ስላችሁ በተፈተናችሁበት ኤግዛም ሴንተር ሳይሆን በተማራችሁበት ተቋም በኩል፣ የግል ተቋማት ከሆናችሁ የግል ኮሌጅ በዛ አማካኝነት፣ የመንግስት ከሆነ ዩኒቨርሲቲን በመጠቀም ጀስት ሪፖርት የምታደርጉበት ሲስተም ነው። አፍተር ኤግዛም የሚለው ማለት ነው። የመጀመሪያው ኦፊሻል ኢሜል ሰፖርትን በመጠቀም registration@ethernet.edu.et ላይ
ጀስት ቀጥታ እንትን ማድረግ ኮንታክት ማድረግ ወይም ደግሞ ኢሜይል በማድረግ ኮምፕላይንታችሁን ልታቀርቡ ትችላላችሁ፣ ወር ቅሬታ ለማቅረብ ትችላላችሁ። በሁለተኛ ደረጃ ዩኒቨርሲቲ ኮሌጅ ሬጅስትራር የእናንተን ቅሬታ የማቅረብ ግዴታ አለበት። ሚኒስትሪውን የማናገር ግዴታ አለበት። ስለዚህ በእነሱ በኩል ቅሬታ ማቅረብ ይቻላል። ሌላው ስቱደንት ዩኒየን ሪፕሬዘንታቲቭ ካላችሁ ስፔሻሊ የትምህርት ቤት የዩኒቨርሲቲ ሪፕሬዘንታቲቮች ማለት የዲፓርትመንት አይደለም ዘሆል የስኩል ሲስተም ኢቨን ያ ሪፕሬዘንታቲቭ ፈተና የማይወስዱ ቢሆኑ እንኳን የእናንተን ቅሬታ የመስማት ኃላፊነት አለባቸው። የእናንተን ቅሬታ ተቀብለው ለዩኒቨርሲቲ እንዲሁም ለሚኒስተሩ የማቅረብ ግዴታ አለባቸው። ስለዚህ ስቱደንት ዩኒየን ሪፕሬዘንታቲቭ ኮመን የሆነ ፕሮብሌሞችን ኦር ኮምፕላይንቶችን የማቅረብ ግዴታ አለባቸው። ሶ ኮመንቶችን ወይም ኮምፕላይኖችን እንዴት ነው ሰሚት የምናደርገው የሚለው እናያለን። ለምሳሌ አንድ ወይም ሁለት ጥያቄ ሁለት መልስ ወይም ሶስት መልስ ወይ ደግሞ ሁሉም መልስ ወይ ደግሞ መልስ የሌለው ሊኖር ይችላል። ነገር ግን እኛ ስናቀርብ ቅሬታችንን ስናቀርብ ቀጥታ ጥያቄውን ቁጥር እኔ እንደዚህ የተባልኩት በእናንተ ኮድ ይሄ ጥያቄ ኩዌሽን ነምበር 5 ፎር ኤግዛምፕል ኩዌሽን ነምበር 5 ኢን ነርሲንግ ኤግዛም ሃርድ ቱ ኮሬክት አንሰር ሶ እንደዚህ ብላችሁ ጥያቄ ቁጥሩን ስፔሲፊክ አድርጋችሁ ገልጻችሁ ነው እንጂ ይሄ የዘንድሮ ኤግዚት ኤግዛም እንደዚህ ያለው ብትሉ አሁን ጀስት ውሃ ያነሳም ምንም ስሜታችሁን ብቻ ነው እንጂ እንትን ያላችሁት እውነትነቱ ራሱ በጣም ያጠራጥራል። ስለዚህ ጥያቄ ቁጥር ጠቅሳችሁ ይሄ ጥያቄ ችግር አለው እንዲታይልን እንፈልጋለን ብላችሁ ሪፖርት ማድረግ ትችላላችሁ። ጀስት ለምን 49 አምጥታችሁ ብትወድቁስ? ስለዚህ ይሄ ጥያቄ ቢስተካከል 50 አለፋችሁ ማለት ነው። ስለዚህ አይሁን ለኔ ብቻ ነው እንዴት ተሳሳተው ምናምን የሚል እንትን ባይኖራችሁ ጥሩ ነው። ምክንያቱም አንድ ሰው 49 አምጥቶ ለአንድ ነጥብ ሲወድቅ በጣም ያሳዝናል። እቺ ጥያቄ ብትስተካከል ግን ጀስት 50 የማምጣት ፕሮባቢሊቲው ሃይ ነው። ስለዚህ እኔ አያገባኝም የሚባል ነገር አያስፈልግም። ትክክለኛ ጥያቄውን አዌር አድርጋችሁ ከሆነ አንደርስታንድ አድርጋችሁት ከሆነ የማቅረብ መብት አላችሁ። ሌላንም ተማሪ ሴፍ ታደርጋላችሁ ማለት ነው። ስለዚህ ሌላው ኤቪደንስ ግድ ይለዋል። ጀስት የጥያቄው ኢረር ከሆነ ያው ዊዝ ኤቪደንስ ነው እንጂ ከኤቪደንስ ውጪ ስላጣችሁት የጥያቄ ይታይልን የሚባል ነገር የለም። ለምን ኤቪደንስ ያስፈልጋል ሁሉም ነገር ማለት ነው። ሌላው ፔናልቲስ ኦፍ ኤግዚት ኤግዛም ስትወስዱ ምን አይነት ፔናልቲዎችን ልትወስዱ ትችላላችሁ የሚለው አንደኛ ኢንቫሊዴሽን ኦፍ ሪዛልት አለ። ኢንቫሊዴሽን ኦፍ ኢንታየር ኤግዛም ፔሪድ ለሌላ ጊዜ ራሱ እንዳትወስዱ ወይም ደግሞ ቶታል የዛ ባች ፈተና ወይም ደግሞ የዛ ፕሮግራም ፈተና ቀጥታ ሊሰረዝ ይችላል። ለምሳሌ ከሲስተም ከሆነ የተሰረቀው ፈተናው ያ ፈተና ኦልሬዲ ሁሉም ዲስኳሊፋይድ ነው የሚደረገው ማለት ነው። አሊያም ደግሞ የእናንተ ብቻ የሰራቂዎቹ ብቻ የሰረቀው እናንተ ስል የሰረቀው ማለት ነው የዛ ብቻ ዲስኳሊፋይድ ሊሆን ይችላል ወይም ኢንቫሊድ ሊሆን ይችላል። ሌላው ሰስፔንሽን ነው። ከየትኛውም አክቲቪቲ ላይ ስፔሻሊ አካዳሚክ አክቲቪቲዎች ላይ እንዳይሳተፍ ለምሳሌ የዲግሪውን ኢቨን ከ2-3 ዓመት በኋላ ራሱ ዲግሪውን መልሶ ቢወስድ ጀስት ኤምኤስሲ እንዳይቀጥል የማድረግ እንትን አላቸው። ብላክ ሊስት ባን የማድረግ ቀጥታ ለምሳሌ የሆነ ኤክስ ዩኒቨርሲቲ ላይ ከወሰዳችሁ ሌላ ዋይ ዩኒቨርሲቲ ሄዳችሁ እንዳትወስዱ የትም እንዳትመዘገቡ የማድረግ እንትን አለው። ህጉም ይደግፈዋል። ስለዚህ ጥንቃቄ ማድረግ ይጠበቅብናል። ሌላው ፐርማነንት ሪከርድ አለ። ትራንስክሪፕታችሁ ላይ ዶክመንታችሁ ላይ ጀስት ፐርማነንትሊ ቺት እንዳረጋችሁ ላው ላይ ልክ ከዚህ በፊት የስነ ምግባር ላይ እንደሚጻፍብን ለምሳሌ ኤ ካልሆነ ሲ ኦር እንደዚህ ሶ ፐርማነንት ሪከርድ ያ ማለት ዶክመንታችን ላይ ዲግሪያችን ላይ ኦር ትራንስክሪፕታችን ላይ ጀስት የስነ ምግባር ጉድለት አለበት ተብሎ ሊጻፍ ይችላል። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ክሪሚናል ቻርጅስም አለው። ያ ማለት እስከ መታሰር ያስደርስ ይችላል ማለት ነው። ሲሪየስ ኬዝ ከሆነ ያሳስራል። ሶ መጠንቀቅ አለብን። ሶ ለምሳሌ አንድ ሰው ሌላን ሰው የሚፈተን ከሆነ ከ3 ዓመት በላይ ኤግዚት ኤግዛም መልሶ እንዳይወስድ ሊደረግ ይችላል። እንዲሁም በህግም ሊጠየቅ ይችላል። ሌላው
አንአውቶራይዝድ ዲቫይስ ያልተፈቀደላቸው ማቴሪያሎችን ይዞ በመግባት ለምሳሌ ስልኮችን፣ ስማርት ዎቾችን ይዞ ከገባ አሁንም እስከ 3 ዓመት ኤግዚት ኤግዛም ደግሞ እንዳይወስድ ይደረጋል። ያ ማለት እንደው ምናልባት እናንተ ይህን ነገር ስትሰሙ እንዴ እነዚህ ክላስ እኮ እንደዚህ ሰርተዋል ልትሉ ትችላላችሁ። ይሄ ዊዝ ኤቪደንስ ለትምህርት ሚኒስቴር ሪፖርቱ ስላልደረሰ ሊሆን ይችላል። ግን ከደረሰ ኦልሬዲ እንደዚህ አይነት ቅጣት ነው የሚጠብቀው ማለት ነው። ሌላው ለምሳሌ ኖት እነዚህ አጤረራ ምናምን ይዞ ከገባ ዲስኳሊፋይድ ሊሆን ይችላል። ህጉን ነው የምላችሁ። ግን ደግሞ ኔክስት ሊወስድ ይችላል ፈተናውን መልሶ ኔክስት ይር ይወስዳል። 3 ዓመት ላይቀጣ ይችላል ነው። ከሌሎች አሁንም ኮፒ የሚያደርግ ከሆነ ዲስኳሊፋይድ ነው። ኔክስት ይር ደግሞ ሊወስድ ይችላል ማለት ነው። ሶ ሪዛልት የምታዩበት ሊንክ ይህን ይመስላል። ጀስት http://eap.ethernet.edu.et ወይም ደግሞ result.ethernet.edu.et ላይ ማየት ትችላላችሁ። ስለዚህ ሪዛልታችሁን በዚህ ወይ ታገኛላችሁ። ዜን ኤግዚት ኤግዛም አለ፣ ሌሎችም ኤግዛም ታይፖች አሉ። ግን እኛ አሁን ላይ የሚመለከተን ኤግዚት ኤግዛም ስለሆነ ይህን ክሊክ በማድረግ ጀስት እንትን ማድረግ ትችላላችሁ። ሳይቱ ላይ መግባት ትችላላችሁ። ዜን ይህን ክሊክ ካረጋችሁ በኋላ የምታገኙት እንደዛ ዩዘር ኔም የምታስገቡበት አለ። ዜን ቪው ሪዛልት ስትሉ በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ ወይ ሪዛልታችሁን ታያላችሁ። ሪዛልታችሁ የሚለቀቅበት ቀን ኤግዛክትሊ ትምህርት ሚኒስቴር እንዲህ ነው አላለም። ነገር ግን ቅሬታዎችን አይቼ የተለያዩ ቅሬታዎችን ጥያቄ ይሄ ጥያቄ ይታይልን የሚባል ከተለያየ ተቋማት ሊመጣ ይችላል፣ ከተለያዩ ዩኒቨርሲቲዎች ሊመጣ ይችላል። እነሱ ታይተው ድጋሜ ሁሉም 100ም ጥያቄ ሊታይ ይችላል። የመታየት ፕሮባቢሊቲ ሊኖረው ይችላል። ለምን ስህተት ካለባቸው። ምክንያቱም እዛ ትምህርት ሚኒስቴር ፈተና ሲያወጣ የተወሰኑ ስፔሲፊክ ሰዎች ናቸው ማለት 3-4 ሰው ሊሆን ይችላል ያወጣው። ግን ደግሞ ከሺዎች በላይ ፈተናውን ሊያዩት ይችላሉ። እንደ ዲፓርትመንት ከሺህ በላይ የሁሉንም ተቋም እንደምራቸው እንደዛ ሊሆን ይችላል። እነዚህ ባዩት አንግልና ፈታኝ ወይም ደግሞ ፈተናውን ያወጣው ባየው አንግል አንድ ላይሆን ስለሚችል እሱን ማመሳከር ስላለባቸው ጀስት እስከዛ ድረስ ነው። ኤኒዌይስ መልካም እድል እላለሁ። አመሰግናለሁ።